ሰው ስንፍና ይመስለዋል። ኦፍ እኔ ሰነፍ ነኝ፣ በቃ ይሄ ስንፍና አስጠላኝ፣ ሰለቸኝ የሚሉ ሰዎች አሉ። እንደውም አንድ ሰው ባለፈው ስለ በራስ መተማመን የሰራሁት ቪዲዮ ላይ ከስር ኮመንት አድርጓል። እኔ ፍርሃት አይደለም ለካ ያለብኝ ስንፍና ነው ያለብኝ አለ። ስንፍና ነው አይደለም የሚለውን የምናየው ይሆናል። ግን ፕሮክራስቲኔሽን ለማድረግ በፈለግነው ነገርና በድርጊታችን መካከል ያለ ክፍተት ነው። አእምሯችን ላይ ማድረግ ያለብን ነገር እንዳለ እናውቃለን። ማጥናት እንዳለብን፣ መስራት እንዳለብን፣ ዴድላይን እንደደረሰብን እናውቃለን። ግን ድርጊታችን ይቀራል ማለት ነው። በሁለቱ መሀል ጋፕ እናያለን፣ ልዩነት እናያለን። ፕሮክራስቲኔሽን ስንፍና ነው እንዴ ስትሉ ያንን ማድረግ ያለባችሁን ነገር ሳታደርጉ ስትቀሩ ሰንፋችሁ እኮ ተኝታችሁ አትውሉ። ሌላ ነገር ስታረጉ ነው የምትውሉት። ወይ ወታችሁ ሰው ታገኛላችሁ፣ ወይ ሶሻል ሚዲያ ትጠቀማላችሁ፣ ወይ ቤት ምናምን ታስተካክላላችሁ። የማይመለከታችሁን ነገር ማለት ነው። ዋናው ስራ እያለ ሊመለከታችሁ ይችላል። በእርግጥ ዋናው ግን አጣዳፊው ነገር እያለ እሱን ትታችሁ በኋላ ቢሰራ የሚደርሰውን ነገር እዚህ ጋር አምጥታችሁ ትሰራላችሁ። ስንፍና አይደለም። ስንፍና ቢሆን ምንም ነገር ለማድረግ ፍላጎት ማጣት ነበረብን። ምንም ነገር ለማድረግ መድከም ነበረብን። ቁጭ ነበር ማለት ያለብን። ግን እኛ ቁጭ አንልም። ያንን መስራት ያልፈለግነውን ብቻ ዞር እናደርግና ሌላ ስራ መስራት እንጀምራለን ማለት ነው። ፕሮክራስቲኔሽን በሀሳባችን ልናደርግ በፈለግነው ነገር በኢንቴንሽናችን እና በድርጊታችን መካከል ያለ ጋፕ ነው። እናንተም ብቻ አይደላችሁም፣ ሁላችንንም የሚያጋጥመን ነገር ነው ማለት ነው። በዋነኝነት ሰዎች እኔ እኮ ልክ 11ኛው ሰዓት ላይ በጣም በአሪፉ ነው የምሰራው ብለው ይከራከራሉ። ለምን አትሰራም? ለምን ፕሮጀክቱን አትጀምርም? ለምን እንደዚህ አታደርጊም ሲባሉ አይ እኔ አሁን አንድ ቀን ሲቀረው ስሰራው ምርጥ አድርጌ ነው የምሰራው የሚል ሰበብ ይሰጣሉ ማለት ነው። መስራትና በደንብ መስራት ግን ሁለት የተለያየ ነገር ነው። እንደው ይመስላችኋል እንጂ አስቀድማችሁ መስራት ብትጀምሩ ኖሮ በጣም የሚገርም ቴሲስ ሌትስ ሴይ ተማሪ ከነበራችሁ ሪሰርች እየሰራችሁ ከሆነ የሚገርም ቴሲስ ማስረከብ ትችላላችሁ። ሰራተኞችም ከሆናችሁ የሚገርም ፕሮጀክት ማስረከብ ትችሉ ነበረ። እራሳችሁ ያላችሁን ፖቴንሻል በሚደንቃችሁ ሁኔታ እንዴ እኔ እንደዚህ መስራት እችላለሁ እንዴ እንደዚህ አይነት ሀሳብ አፈልቃለሁ እንዴ እስክትሉ ድረስ የሚገርም ስራ ታስገቡ ነበረ 11ኛው ሰዓት ላይ ባይሆን ኖሮ። ግን ይመስለናል ዞሮ ዞሮ አስገብቼዋለሁ፣ ዞሮ ዞሮ ዴድላይኑ ደርሶብኝ አልተቀጣውም የሚል ሰበብ ለአእምሯችን እንሰጣለን። ባይ ዘ ዌይ ይሄ ሲሳካልን ነው። አንዳንዴ ደግሞ አይሳካልንም፣ ቅጣት ውስጥ ልንገባ እንችላለን ማለት ነው። እነዚህ ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷንን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ለሌሎች ሰዎችም ሼር አድርጉላችሁ። ሌላው ነገር ደግሞ ሰዎች 11ኛው ሰዓት ላይ እኮ ስሰራ ጎበዝ ነኝ የሚሉ ሰዎች ህይወት ሁሌ ዴድላይን የለውም። ተማሪ እያለን ኦፍኮርስ ፈተና የሚደርስበት ጊዜ አለ። ፕሮጀክት የማስገቢያ ወይ አሳይመንት የማስገቢያ ጊዜ አለ። ብቻ ምንድነው ቀነ ቀጠሮ አለው። ስራ ቦታም ይሄንን ስራ በዚህ ሰዓት አድርሺ እንባላለን። ህይወት ላይ ግን በዚህ ሰዓት አድርሱ የማንባላቸው በጣም በጣም አስፈላጊ የሆኑ ጉዳዮች አሉ። እነሱን እንዴት አድርገን ልንሰራቸው ነው? 11ኛው ሰዓት ላይ በደንብ የምሰራ ሰው ነኝ የሚለውን ነገር ማቆም መቻል አለብን ማለት ነው። ኦኬ ፕሮክራስቲኔሽን ያስቸግረኛል ብለን ብንቀመጥ ይሻለኛል። ግን እኮ 11ኛው ሰዓት ላይ የሚለውን ምክንያት ከምናመጣ ማለት ነው። ለምሳሌ በህይወታችን ቀጠሮ የሌላቸው ነገሮች ፕሮክራስቲኔት የምናደርጋቸው በጣም የሚያሳዝነኝን ልንገራችሁ። የሆነ ህመም እየተሰማን ነው። ኧረ ይሄን ነገር ሐኪም ቤት ሄጄ መታየት አለብኝ እንላለን። ባለፈው ወርም እንላለን፣ በዚህኛው ወርም እንላለን። ሐኪም ቤት ግን አንሄድም። ኢቨን ቱ ዘ ፖይንት የታመምነውን ነገር ሄደን ሐኪም ለማየት ለማማከር ራሱ ለነገ እንላለን፣ እናራዝማለን፣ ቀነ ቀጠሮ እንይዛለን። ጆርዳን ፒተርሰን እንደውም ያለውን ነገር አስታወሳችሁ። why don't you take your ምናምን ፒል ይላል። ለምንድን ነው ፒላችሁን የማትወስዱት? ላይክ ሐኪም ቤት ደግሞ ሄዳችሁ መድኃኒት ደግሞ ታዞላችሁ ከሶፋችሁ ላይ ተነስታችሁ ሄዳችሁ ውሃ አምጥታችሁ መድኃኒታችሁን ለማዋጥ ቆይ በኋላ ስነሳ ብላችሁ ታራዝሙታላችሁ። እሱን በዛውም ረስታችሁ ልትተኙ ትችላላችሁ። በጣም አያሳዝንም? ምን ያህል ርቀት ድረስ ህይወታችን ውስጥ እንደሚገባ። ሁሉ ነገር ዴድላይን ላይኖረው ይችላል። ዴድላይን የሌሉት ነገሮች ላይ ዋጋ ያስከፍለናል ማለት ነው። ስለ መድኃኒቱ ሲያወራ ጆርዳን ፒተርሰን ምን ይላል መሰላችሁ? ፕሮክራስቲኔሽን ስሜታዊ ህመም ነው። ይሄ ምሳሌ በደንብ ይገልጽላችኋል። ስሜታዊ ህመም ነው፣ ስንፍና አይደለም። የስሜት ህመም ነው ፕሮክራስቲኔሽንን የሚያመጣው።
እናታችሁ ብትሆን መድኃኒቱ የታዘዘላት መድኃኒት ሰዓት የደረሰ አምጣልኝ መድኃኒት ልዋጥ ብትልህ ወይ ብትልሽ ቆይ በኋላ ስነሳ ሰጥሻለሁ ምናምን እንላለን እንዴ? ምንል ካለን እንጂ አብዛኞቻችን ግን አንልም። ወያው እንዴ ዋጪ ሁላ አስታውሰን ማሚ መድኃኒት ሽውጣሻል መድኃኒት ውጣሃል ብለን ቶሎ ብለን አስታውሰን እንደውም አምጥተን እንሰጣችኋለን። ለኛ ሲሆን ለምንድን ነው ኦኬ የሆነው? ዋይ እኛና እኛ ያለን ግንኙነት ምን አይነት ነው ማለት ነው የሚለውን ጭምር ይነግረናል ይላል ማለት ነው ጆርዳን ፒተርሰን። ሶ ኤኒዌይስ ፕሮካስቲኔሽን ኢሞሽናል ፔን ነው ያልንበት ሌላው ምክንያት ደግሞ ሰዎች ፕሮካስቲኔት የሚያደርጉት በጣም ፌል ማድረግን ስለሚፈሩ ነው። ስሰራው እንዳሰብኩት ባይሆንስ፣ ባይሳካስ፣ ተቀባይነት ባያገኝስ? ስለዚህ ውስጣችን ምን ይላል? አሚግዳላ ነው አይደል ስሜታችንን የሚቆጣጠረው። ይህንን ፍርሃት ስለሚያስብ ባልሰራውስ ወደሚለው ይሄዳል ማለት ነው። ታክሲንግ ስቱ ማች፣ በወድቅስ፣ ባይሳካስ፣ ባይወደድስ የምሰራው ስራ። ስለዚህ ምንድነው አትስራው በቃ አቮይድ አድርገው የሚል ነገር ነው ማለት ነው ውስጣችን የሚመጣው። ሶ ኢሞሽናል ፔን ነው የሚባለው እሱ ነው። ፊር ኦፍ ፌሊየር አለብን ማለት ነው። የመውደቅ ስጋት አለብን ማለት ነው። እሱን ነው መጀመሪያ ማከም ያለብን ፕሮካስቲኔሽናችንን ለማቆም። ሌላው ደግሞ ፐርፌክሽኒስት የሆኑ ሰዎች፣ ነገሮችን ጽድት አድርገው መስራት የሚወዱ ሰዎች አሉ አይደለ? ፐርፌክሽኒዝም በጣም የሚያጠቃቸው እነሱ ሰዎችም እንደዚሁ አብዝተው ነገሮችን ፕሮካስቲኔት ያደርጋሉ። በደንብ እስኪሰራ ድረስ ስራውን መጀመር አይፈልጉም። እንደዛ የሚባል ነገር ደግሞ የለም። በደንብ መስራት የሚባል ነገር የለም። ሲጀምር በደንብ መስራት ልኩ የቱ ጋር ነው? በፐርፌክሽኒስቶች አይን ከሆነ ልክ የለውም። በጣም ሃይ ነው ኤክስፔክቴሽናቸው። በጣም ከልክ ያለፈ ኤክስፔክቴሽን ያላቸው። ስለዚህ ምን ያደርጋል ሰውነታቸው? እኔ ከዚህ ሁሉ ጭቅጭቅ ባልሰራውስ ወደሚለው ወደ ቆይ ነገር ሰራለሁ ቆይ በኋላ ወደሚለው አሁንም እንሄዳለን ማለት ነው። ስለዚህ ስንፍና አይደለም፣ ከስሜታችን ጋር ያለን ንግግር ነው። ስሜታችንን ለመቆጣጠር አለመቻላችን ነው። ስሜታችን ደግሞ ለምሳሌ ብወድቅስ የሚል ፍራቻ የመጣብኝ ከዚህ በፊት ስወድቅ ወይ ስሳሳት ስለተመታው ስለተገረፍኩ ወይ አንተ አትረባም አንቺ አትረቢም ስለተባልኩ ሊሆን ይችላል። እሱን ወደኋላ ሄደን ካከምነው ነው ፕሮካስቲኔሽንን ማሸነፍ የምንችለው ማለት ነው። ለዛ ነው ፕሮካስቲኔሽን ስንፍና አይደለም የስሜት ህመም ነው ያልኳችሁ በዛ ምክንያት ነው። እነዚህ ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷንን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ለሌሎች ሰዎችም ሼር አድርጉላቸው። ሌላው ደግሞ የሰው ልጅ የሚቸገርበት ነገር ቶሎ ቶሎ ደስታን መፈለጉ ነው። ቶሎ አሁን ለምሳሌ ጥናት ባጠና እና ከተፈተንኩ በኋላ ባልፍ ደስ የሚል ነገር አለው፣ ግን ሩቅ ነው እሱን ደስታ ለማግኘት። ጥናቱን ማጥናቱን ትቼ ግን ዛሬ ፊልም ከፍቼ አሁኑ ነው ፊልም ከፍቼ ባይ ቶሎ ነው ደስታውን የማገኘው አይደለ? ስለዚህ እችኛዋን ደስታ በማሳደድ ዋናውን ሚኒንግፉል ትርጉም ያለውን ደስታ አዘገየዋለሁ ማለት ነው። ትዕግስት አይኖረኝም ያንን እስከማገኝና እስከምቀመጥ ድረስ ማለት ነው። ሶ ይሄ ቴምፖራል ዲስካውንቲንግ እንለዋለን። በቃ ወደፊት ያለውን ደስታ መታገዝ አይምሯችን አይፈልግም። ቶሎ አሁኑኑ የሚገኘውን ደስታ ላይ ስለሚያተኩር ነገሮችን ፕሮካስቲኔት እናደርጋለን ማለት ነው። ስለዚህ ይህንንም መለማመድ ያስፈልጋል ማለት ነው። ማስራብ አለብን። ይሄ በትንንሹ የምናገኘውን ደስታ ካስራብ ነው ዞሮ ያኛውን ደስታ መጠበቅ ይጀምራል ማለት ነው። there is a whole neuroscience going behind procrastination። ለዛ ነው ፕሮካስቲኔሽን የስንፍና ጉዳይ አይደለም የምላችሁ ማለት ነው። and ትንሽም ደግሞ የሰዓት የማስተዳደር ችግርም እዚሁ ፕሮካስቲኔሽን ላይ ይገባል። ያለን ስህተት ምንድነው? በቂ ሰዓት ያለን ይመስለናል። እንደው ቀላል ምሳሌ ልስጣችሁ። ቀጠሮ አላችሁ ልበላችሁ ከጓደኛችሁ ጋር 10 ሰዓት ላይ ተባብላችኋል። ከዛ በእናንተ አይምሮ የታይም ኮንሰፕቱን ስታሳስቱት ማለት ነው 9 ተኩል ላይ ብወጣ እደርሳለሁ ትሉና ተነስታችሁ በመዘጋጀት ፋንታ ቆይ ጊዜ ያለኝ ቁጭ ትላላችሁ። አሁንም ታያላችሁ ጊዜ ያለኝ ያሳስተናል። ቢያዛለን ሰዓትን የምንረዳበት መነጽር ልክ አይደለም። ከዛ ግን 9 ተኩል ላይ ለብሳችሁ ምን ብላችሁ ወጣችሁ እስክትደርሱ ድረስ ነፍሳችሁም ተጨንቆ ማለት ነው አትደርሱ። 30 ደቂቃ በቂ አልነበረም ማለት ነው። ስለዚህ ሰዓትንም የምንረዳበት መንገድ ለስራ ለነገ ብለን ለማስቀመጣችን ትንሽም ቢሆን አስተዋጽኦ ያበረክታል ማለት ነው። ከዋናው ከስሜታዊው ፔን ቀጥሎ ነገሮችን ለነገ ስንል ስራ ለነገ ስንል ስትረስ ሪሊፍ ነው አይደለ? ትንሽ እፎይታ አለው። ተገላገልኩ ዛሬ አልሰራውም ነገ ግን እሰራዋለሁ እንላለን። ነገም እንደዛው ማለት ነው። ግን እዚህ ጋር ምንድነው የሚል የእፎይታ ስሜት ይሰማናል። ይሄ እፎይታ ስሜት ግን ሲደማመር ራሱን የቻለ ከባድ ስትረስ ነው ይዞብን የሚመጣው።
ስትረሱ ብቻ አይደለም ለራሳችን የምንሰጠውን ግምት ነው እንድናወርድ የሚያደርግብን። ምክንያቱም ነገ እሰራዋለሁ ብዬ ለራሴ ቃል ገብቼ ነገ ግን አልሰራሁትም፣ ራሴን ነው ቢትሬይ ያደረኩት ብዬ ነው የማስበው። ሌትስ ሴይ አንድ ባለሙያ ቀጠራችሁ ልበላችሁ፣ ይሄንን እንዲያደርገ ስራ አለኝ ምናምን ሰው ኦኬ እሺ እሰራዋለሁ፣ ነገ ግን ልምጣና ልስራው፣ እሺ ኢትስ ኦኬ ነገ ናና ግን ስራው፣ እሺ ነገም አልመጣም ያ ሰውዬ። ስትደውሉለት እንደዚህ ሆኜ ነገ ለስራው ቢላችሁ ምንድን ነው የምትሉት? እንደምነካ ምናምን ማለት አትጀምሩ። እርስ በራሳችንም እኛ ራሳችንንም እንደዛ ማለት ነው የምንጀምረው። ሰላማዊ የሆነ ሪሌሽንሽፕ ራሱ ከራሳችን ጋር እንዳይኖረን ነው የሚያደርገን ማለት ነው። ሌላው ደግሞ የስራ ለነገ ክፋቱ በትልቁ ይጀምርና ለምሳሌ ፕሮጀክትን በመግፋት ይጀምርና ተማሪም ከሆናችሁ ባለማጥናት በጊዜው ባለማጥናት ይጀምርና to the point ተነስቶ let's say እንደው ላውንደሪ እንኳን የቆሸሸ ቢኖራችሁ ልብሳችሁን ሄዳችሁ ማጠብ እስኪሰለቻችሁ ድረስ የበላችሁበትን ሳህን ማጠብ እስኪሰለቻችሁ ድረስ to the simplest ትናንሹ ነገር ራሱ እስኪያስጠላችሁ ድረስ መውረድ ይጀምራል ማለት ነው። በጣም ሲምፕል የምትሉትን ነገር መያዝ ሲጀምር ምንድነው ራሳችሁ የምትሉት እኔ አሁንስ ለራሴም ሰለቸኝ ያላችሁት ነገር መምጣት ይጀምራል ማለት ነው። በቃ ሰነፍ ነኝ ማለት ነው፣ በቃ አልረባም ማለት ነው ወደሚለው ይመጣል መልሶ። ይሄ አልረባም የሚለው ነገር ደግሞ ፕሮክራስቲኔሽኑ ያብሰዋል ማለት ነው። ቪሺየስ ሰርክል ውስጥ ነው የሚከተን። ኦኬ ወደ መፍትሄው እንምጣ። ይህን ያህል ስለ ፕሮክራስቲኔሽን ስራን ለነገ ስለማለት ካወራን እንደው በምን እንገላገለው ወደሚለው እንምጣ፣ ወደ መፍትሄ ሀሳቦቹ እንምጣ። አንደኛው ኢሞሽናል ፔን ነው ተባብለን የለ ስሜታችሁ ላይ ያለውን ህመም ለማስወገድ መሞከር ዘለቄታዊ የሆነ መፍትሄ እንድታመጡ ያግዛችኋል። ፊር ኦፍ ፌሊየር ከሆነ ላለመውደቅ ስጋት ከሆነ በወድቅ ምን ችግር አለው፣ ለምንድነው ላለመውደቅ የፈራሁት የሚለውን ለማግኘት ሞክሩ። ሌላም ስሜት ላይ ያለ ችግር ከሆነ ወይ በራሳችሁ በማንበብ ፖድካስቶችን በማየት ባለሙያ በማማከር ስሜታችሁ ላይ ያለውን ችግር ለመፍታት ሞክሩ። ሌላው ሁለተኛው ነገር ደግሞ ብዙ ነገር ጠረጴዛችን ላይ ካለ ለማንሳት እንቸገራለን። ኦቨርዌልምድ ከሆነ 3 4 5 ስራ ተቀብላችሁ የምትጨነቁ ከሆነ አንዱን አትሰሩትም። ስለዚህ ለማሳነስ ሞክሩ። በቀን ውስጥ የምትሰሩትን ስራ ወይ ከሰዎች የምትቀበሉትን ስራ የተወሰነ ለማድረግ ሞክሩ። ዋን ቲንግ አት ታይም 4 5 6 ነገር በአንዴ አትጀምሩ። አይ ነው ይሄንን ስል የኤዲኤችዲ ቴንደንሲ ያላቸው ልጆች አይ ዊሽ አይ ኩድ ይሉኛል። አይ ነው ግን ሌሎቻችን አትሊስት በአንዴ 10 ነገር ላለመጀመር ሞክሩ። 10 ነገር የምትጀምሩ ከሆነ ሸትዳውን ነው የሚያደርገው። ይነዋት በቃ 10ሩንም ነገ ሰራዋለሁ የሚል ነገር ወደ አይምሯችን ይመጣውና ለማሳነስና ታስካችሁን ለማሳጠር ሞክሩ። አንዱ ስትጨርሱ ወደ ሌላኛው መሄድ ትችላላችሁ ማለት ነው። በጣም ብዙ ሰዎች አገዘኝ የሚሉት ከዚህ በፊትም ቲክታክ ላይ አካፍያችሁ የነበረው ሩል ደግሞ the 5 minute ሩል ነው። አንድ ፕሮጀክት መጻፍ አለባችሁ ልበላችሁ፣ አቮይድ እያረጋችሁት ነው፣ ትዝ ሲላችሁ እያላችሁ ነው። so what you can do is ፒሲ ልክፈትና ለ5 ደቂቃ ብቻ እንደው ምን ማድረግ እንዳለብኝ አይቼ እዘጋዋለሁ። ላይክ ፕሮጀክቱ ምን ማካተት አለበት፣ ዴሊቨረብሉ ምንድነው ምናምን የሚለውን ብቻ አይቼ እዘጋዋለሁ ብላችሁ እስቲ እንደው ፒሲያችሁን ከፍታችሁ ተቀመጡ። አብዛኛው ሰው ከ5ኛው ደቂቃ በኋላ አይነሳም፣ በዛው ነው መስራቱን የሚቀጥለው። ስለዚህ 5 ሚኒት ሩሏን ተጠቀሙ። ቤት ማጽዳት አለብኝ ዛሬ ብላችሁ እያላችሁ ነው አይደለ? እስቲ እችን ጠረጴዛ ብቻ ተነስቼ እወለውላለሁ፣ ሌላውን አላደርገውም፣ ነገ ነው ማደርገው በሉት። አይምሯችሁን ችግር የለውም። ቻንስስ አር ሙሉ ቤቱን ደብልቅልቁን አውጥታችሁ ነው የምታጸዱት። ያችን ጠረጴዛ ኑራችሁ አትቀመጡ። ቻንስስ አር አብዛኛው ሰው ቢያንስ እንደዛ ነው የሚሆነው። ስለዚህ 5 ሚኒት ሩልን ተግባራዊ አድርጉት። ሌላው ደግሞ አሉታዊ ለራሳችሁ የምትነግሩትን ነገር አቁሙለት። ፖዚቲቭ የሆነ ንግግር ይፈልጋል ፕሮክራስቲኔሽን። ትንሽ ነገር ስታደርጉ ራሳችሁን እሰይ አደረግኩት ብላችሁ ብታበረታቱት የበለጠ ሌላ ነገር ለማድረግ ትችላላችሁ። ትንሽ ነገር ስታደርጉ እና አሁን ይሄን ሰራሁና ሰራው ማለት ነው ብትሉት ቀጣይ ያለውን ነገር አታደርጉትም። ስለዚህ ፖዚቲቭ የሆነ አሶሲዬሽን ከራሳችሁ ጋር አዎንታዊ የሆነ ንግግር ይኑራችሁ። ፕሮክራስቲኔሽንን በዛ መልኩ መጋፈጥ ትችላላችሁ። ሌላው ደግሞ ሰልፍ ኮምፓሽን ነው። እኔ ሰነፍ ነኝ፣ በቃ ሌላ ሰው ቢሆን እንዲህ ያደርገዋል፣ እኔ ምን ሆኜ ነው ምናምን የሚሉ ነገሮች ምንም ጠቀሜታ የላቸውም። ቅድም እንዳልኳችሁ የፕሮክራስቲኔት የማድረግ ዙራችንን ነው የሚያካርሩብን።
ስለዚህ ሶልፍ ኮምፓሽኔት ሁኑ። ስትሰሩ ራሳችሁን ዛሬ እንዲህ ማድረግ ጥሩ ነው በሉ። ካልሰራችሁም ደግሞ ኢትስ ኦኬ እስቲ በምን መልኩ ልስራው በሉ እንጂ ራሳችሁን አትውቀሱት ማለት ነው። ሃርሽ ከሆናችሁ ፕሮክራስቲኔሽን እየባሰ ነው የሚመጣው። ሌላው የመጨረሻ የማካፍላችሁ ቲፕ ሁሌ ቀናችሁን ስትጀምሩ ቱዱ ሊስት ይኖራል አይደል? ዛሬ እንትን ሄዳለሁ፣ እንትን አደርጋለሁ፣ እንትን ሰራለሁ ምንለው ይኖራል። አንደኛ አነስ ያለ ነገር አስቀምጡ ቱዱ ሊስታችሁ ላይ። 10 ነገር አስደርድሩ በቀን ውስጥ 1፣ 5፣ 4 ካደረጋችሁ ይበቃል። ከዛ ውስጥ ግን ኢምፖርታንት እና አርጀንት መሆኑን ሜክ ሹር፣ በጣም አጣዳፊ በጣም አስፈላጊ ጉዳዮች እንደሆኑ ማረጋገጥ አለባችሁ። ከነዛ አስፈላጊና አጣዳፊ ጉዳዮች መሃል ደግሞ የመጨረሻ ከባድ ነው ይሄንን አልሰራውም በኋላ ሰራዋለሁ ብላችሁ የምታስቡት ታስክ ካለ በቀናችሁ መጀመሪያ ላይ ማድረጋችሁን እርግጠኛ ሁኑ። እሱን ካደረጋችሁ የተቀረውን ቀናችሁን ነፃ ወጣችሁ ማለት ነው። ምንም ስታስቡት የምትሉት የሚደብራችሁ ነገር የለም። ሌሎቹን ታስኮች ደስ ብሏችሁ ነው የምትጨርሱት። ስለዚህ ቀናችሁን ስትጀምሩ ቱዱ ሊስታችሁን ስታዘጋጁ፣ የስራ ዝርዝራችሁን ስታዘጋጁ በጣም አስፈላጊ በጣም አጣዳፊ የምትሏቸውን የተወሰኑ ሊስቶች ዘርዝሩ። ከነዛ መሃል ለማድረግ ያልፈለጋችሁትን እያንገራገራችሁት ያላችሁትን ነገር መጀመሪያ ላይ አድርጉትና እሱን በመስራት ቀናችሁን ጀምሩ። ከዛ ቀጥሎ ያለው ስሜታችሁ በጣም ጤናማና ደስ የሚል ነው የሚሆነው። ሌሎቹን ታስኮች በቀላሉ ነው የምትጨርሷቸው። እነዚህን በማድረግ ፕሮክራስቲኔሽንን በተወሰነ መልኩ መታገል እንችላለን ማለት ነው። ስሜታችን ላይ ያለውን ህመም ደግሞ ከፈታ ነው ለራሳችን የምንሰጠውን ይሄ ፌለርን መፍራቱን ፐርፌክሽኒስት መሆናችን የመሳሰሉትን ደግሞ ከፈታ ነው ይበልጥኑ ፕሮክራስቲኔሽንን ማባረር ይቻላል ማለት ነው። እነዚህ ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷንን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ለሌሎች ሰዎችም ሼር አድርጉላቸው። የዛሬው ኤፒሶዳችን ይህን ይመስላል። በብዙ እንደሚጠቅማችሁ ተስፋ አድርጋለሁ። በሌላ ኤፒሶድ እስከምንገናኝ ድረስ አመሰግናለሁ።